ዛሬ ስለ በረከትና ስለ ሀብት ማንም የማይነግራችሁ አንድ ትልቅ ሚስጥር ልንገራችሁ። ተከታተሉኝ፣ ይጠቅማችኋል። ብዙዎቻችን ስራ አጣው፣ ገንዘብ የለኝም ብላችሁ የምታስቡት በ5% ቁሳዊ ዓለም ላይ ብቻ ተቆልፎባችሁ ነው። ነገር ግን መጽሐፍ ቅዱስና ታላላቅ ጥበበኞች የሚጠቀሙበት የ95% ረቂቅ ዓለም ሚስጥር አለ። የመጀመሪያው ሚስጥር ያልሆነውን እንደሆነ አድርጎ መጥራት። ይህ ዝም ብሎ አይደለም፣ ዝም ብሎ ንግግርም አይደለም። ይህ የንዝረት ፍሪኩዌንሲ ህግ ነው። መጽሐፍ ቅዱስ በሮሜ 4:17 ላይ እንደሚለው ፈጣሪ የሌለው እንዳለ አድርጎ መጥራት ነው። ይህ ዝም ብሎም ንግግር አይደለም። ይህ የንዝረት ህግ ነው። እና ቤተሰቦቼ እኔ በጣም የጠቀመኝ በጣም የተጠቀምኩበት መንገድ ስለሆነ ነው የማካፍላችሁ። ከዚህ በፊት በቲክቶክ በጽሁፍ ብዙ አጋርቻለሁ። ጠቃሚ የነ ኒኮላ ቴስላ ቀመር ሳይቀር የተለያዩ ዓለም ላይ የተለወጡ ትላልቅ ሰዎች የተጠቀሙበትን መንገድ በቲክቶክ በጽሁፍ አቅርቤ ብዙዎቻችሁ ወዳችሁት እናመሰግናለን። ከዚህ በተሻለ ተንትንልን ያልተረዳነው መንገድ አለ ስትሉኝ በድምጽ እንዲህ ተንትን አድርጌ ለማቅረብ በዩቲዩብ እየሰራው ነውና እናንተ ደግሞ ሰብስክራይብ ላይክ በማድረግ ቤተሰብ ይሁኑ፣ ይጠቀሙበት። እና ወደ ጉዳይ ስገባ በሮሜ 4:17 ላይ እንደሚለው ፈጣሪ የሌለውን እንዳለ አድርጎ ይጠራል። አንተም በረከት እንዲመጣል ከፈለክ ገና ኪስ ሳይሞላ እኔ የተባረኩ ነኝ ብለህ በ95% ዓለም ውስጥ ማወጅ አለብህ። ሁለተኛው ሚስጥር የመክሊት ህግ ነው። መክሊት ማለት እጅ ላይ ያለው ገንዘብ ሳይሆን በውስጥ ያለው አቅም ነው። ያ አንድ መክሊት የተሰጠው ሰው ለምን ተቀጣ? ስለፈራና ስለቀበረው ብቻ ነው። ማትሪክሱም እንዲህ ነው የሚሰራው። ምንም የለም ብሎ ያስፈራራል። አንተም ስትፈራ ያለን ጥቂት አቅም መክሊትን ትቀብራል። ያኔ ከሌለው ላይ ያው ያለው እንኳን ይወሰድበታል የሚለው ህግ በአንተ ላይ ይፈጸማል። ሶስተኛውና ትልቁ ሚስጥር የዘር ህግ ነው። የዘር ህግ ማለት ይስሐቅ 100 እጥፍ ያገኘው ምድሪቱ በበረከት በነበረችበት ጊዜ አይደለም። ይልቁንም ምድሪቱ ላይ ራብ በነበረበት ሰዓት በችግር መካከል መዝራት ስትጀምር ነው ማትሪክሱ አልጎሪዝም ሰብረ መለኮታዊ በረከት የምታገኘው። ስለዚህ ወንድሜ ሆይ መረብን እንደ ጴጥሮስ ወደ ጥልቁ ጣል። ሰለሞን ሀብታም ከመሆኑ በፊት ጥበብን የፈለገው። አንተም አሁን ካለበት ባዶነት ውስጥ ሆነ ተመስገን ብለህ ጥበብን ምስጋና መዝራት ጀምር። በ9ኛው ሰዓት ተፈጸመ እንደሚለው ያ በረከት ስጋ ለብሶ እጅ ላይ ይገባል። ይህ ሚስጥር ተረድተ መክሊትን ከመቅበር እንድትወጣ ነው ይህን የምነግር። ጥበብ ከገባ ኮሜንት ላይ እኔ በረከት ነኝ ብለህ ጻፍ፣ ለሌሎችም አጋራ። ሰላም። ከዚህ የተሻሉ ደግሞ ትላልቅ ድንቅ የሆኑ ነገራቶችን ማቀርብበት ቻናል ስለሆነ ሰብስክራይብ ላይክ እንድታረጉ በአክብሮት እጠይቃለሁ።